የመጀመሪያው ጥያቄ two days after tomorrow is 4 days before Saturday. So what day is today? የሚለው ጥያቄ ነው። So 2 days after tomorrow, so there is tomorrow. There is tomorrow ነገ ያለ እና 2 days after tomorrow አለ ሁለት አለ እና 2 days after tomorrow ያለው ቀን 4 days before Saturday ነው። ቅዳሜ አለ ቅዳሜ አለን ቅዳሜ በፊት 1 2 3 4 so ከቅዳሜ በፊት 4 ቀን ነው ይሄኛው ቀን ማለት ነው። ስለዚህ እዚህ ጋር ዓርብ አለ፣ እዚህ ጋር ሐሙስ አለ፣ እዚህ ጋር ረቡዕ አለ፣ እዚህ ጋር ማክሰኞ አለ። ሶ አሁን ከቅዳሜ በፊት ያለው አራተኛው ቀን ማክሰኞ እንደሆነ አወቅን። ሶ ይህ ማክሰኞ ቀን ደግሞ ከነገ 2 ቀን በኋላ ነው። ስለዚህ እዚህ ጋር ማክሰኞ አለ፣ እዚህ ጋር ማክሰኞ አለ፣ እዚህ ጋር ሰኞ አለ፣ እዚህ ጋር ነገ አለ። ስለዚህ ነገ የተባለው ቀን ማነው? ከሰኞ በፊት ያለው ይሄ እሁድ ነው ማለት ነው። እዚህ ጋር መጥተን እሁድ ነገ እሁድ ከሆነ ዛሬ ምንድን ነው የሚሆነው? ዛሬ ሳተርዴይ። ስለዚህ መልሳችን ሳተርዴይ ነው። ሁለተኛው ጥያቄ God is older than Dan and Dan is older than Betty, with Sunny being older than Dan and younger than God, who is the youngest? ስለዚህ አሁን ጋድ ከዳን ይበልጣል። ስለዚህ ሁለተኛው ጋድ greater than Dan እና Dan is older than Betty. Dan is older than Betty. እና Sunny being older than Dan. Sunny older than Dan and younger than Dad. Younger than God. So God ከሰኒ ይበልጣል። ጋድ ከሰኒ ይበልጣል። ስለዚህ አሁን ማን ነው ከነዚህ ውስጥ ያንገስቱ ነው ጥያቄ። ስለዚህ አሁን እዚህ ጋር ነው የማየው ከሁሉም ትልቁ ጋድ ነው። ከጋድ የሚበልጥ ማንም የለም እስካሁን። እዚህ ጋር ጊዜም ከፊት ነው የመጣው። ስለዚህ ጋድ ግሬተር ዛን ከሁሉም አለ። ከጋድ ቀጥሎ ዳን ሰኒ ይበልጣል ከዳን። ስለዚህ ሰኒ አለ እዚህ ከሰኒ ቀጥሎ ዳን፣ ከዳን ቀጥሎ ቤቲ። ስለዚህ ትንሹ ወይም ዘ ያንገስት ትንሿ ቤቲ ነች ማለት ነው። ስለዚህ መልሳችን ኤ ነው። እሺ ሶስተኛው አኪ ኢዝ ባሊ ሲስተር፣ ያያ ኢዝ ባሊ's mother, Emma is Yaya's father, Kete is Loma's mother. How is Aki related to them? እሺ ሶስተኛው ጥያቄ ጋር ስንሄድ አኪ ኢዝ ባሊ ሲስተር፣ አኪ ኢዝ ባሊ ሲስተር፣ አኪ ኢዝ ባሊ ሲስተር አለ እና ያያ ደግሞ የባሊ ማዘር ነች እና የባሊ ፋሚሊ ነች። ከዛ ጌቴ ኢዝ ለማስ ማዘር ደግሞ ጌቴ ኢዝ ለማስ ማዘር። እሺ how is Aki related to them?
የማን ፋሚሊ ነው ይሄ? የለማ የባሉ እና ደግሞ የያያ ጋር ስንመጣ እዚህ ጋር የተጠቀሰ ነገር አለ። ለማ ኢሳያስ ፋዘር ነው። ስለዚህ ለማ ፋዘር ነው፣ የያያ ፋዘር ነው። ስለዚህ አሁን እዚህ ጋር ኮኔክሽን አለ ማለት ነው። ለማ የያያ ፋዘር ነው። አሁን ኮኔክሽኑ ነው የምንፈልገው። ያያ ደግሞ የባሊ እናት ነች። ስለዚህ አሁን በአኪ እና በለማ መካከል ነው ኮኔክሽን የምንፈልገው። አሁን ጥያቄ ወዴት ይመጣል ማለት ነው? ለማ የያያ አባት ነው። ለማ ያያን ወለደ። ያያ ደግሞ አኪንና ባሊን ወለደች ማለት ነው። ምክንያቱም እዚህ እናት ስለሆነች አኪና። ስለዚህ አሁን በአኪና በለማ መካከል ነው የተባለው። ስለዚህ ግራንድ ዳውተር ነች ማለት ነው። እዚህ ጋር ሲስተር ስለሚል ጾታዋ ሴት እንደሆነ እናውቃለን። ስለዚህ አኪ የባሊ እህት ነች፣ ሴት ነች እና የለማ ልጅ ነች። ስለዚህ መልሱ ቢ ግራንድ ዳውተር። እሺ አራተኛው ጥያቄ ኦል ፉትቦል ፕሌየርስ አር ስፖርትስ ፐርሰን። ሁሉም እግር ኳስ ተጫዋቾች ስፖርተኛ ናቸው እና ኦል ስፖርትስ ፐርሰን አር ፊት። ሁሉም ስፖርተኛ ደግሞ ፊት ናቸው። ሰም ፉትቦል ፕሌየርስ አር ናት ፊት። የተወሰኑ እግር ኳስ ተጫዋቾች ደግሞ ፊት አይደሉም አለ። ከዛ ኮንክሉዥን ላይ ሳም ፉትቦል ፕሌየርስ አር ናት ፊት። ዘ ኮንክሉዥን ኢዝ አሁን ኮንክሉዥን የምንሰጠው እዚህ ጋር ሲ ነው የምንለው። ሪዝኔብሊ ኮሬክት ነው ምክንያቱም ሎጂካሊ ትክክል ነው። ቢካዝ ኢፍ ኦል አር ፊት ዘን ኦፍ ኮርስ ሰም አር ኦልሶ ፊት። እዚህ ጋር ኦል አር ፊት እያለ ነው። ስለዚህ ኦል ፊት ከሆኑ ሳሙ ፊት፣ የተወሰኑ ሰዎች ከኦል ውስጥ ፊት ናቸው ማለት ነው። ስለዚህ ሪዝኔብሊ አምስተኛ how many months have a 28 day? ስለዚህ how many months have a 28 day? መልሳችን ምንድን ነው የሚሆነው? 12 ለምንድን ነው 12 months የምንለው? ምክንያቱም how many months have 28 day። ስለዚህ አሁን በግሪጎሪያን ካላንደር ውስጥ ሁሉም መንዞች አትሊስት 28 ቀን አላቸው። 28 ወይም ከዛ በላይ ቀን አላቸው። ስለዚህ አሁን ለምሳሌ የሆነ ወር ብንወስድ ሁሉም ከ28 እና ከዛ በላይ ቀን ስላላቸው ሁሉንም ወሮች ነው የምንለው። ስድስተኛ which one of the following can be rearranged into 5-letter English word? የመጀመሪያው ፒ ዋይ አር ኦ ዋይ ሲ ጂ ኦ ኤፍ ኤ ቲ ዲ ኤ ኢ ፒ አንሰራችን ዲ ነው የሚሆነው። ዲ ወዴት መቀየር እንችላለን? ኤች ኤስ ኤስ በመቀየር እንችላለን። 1 2 3 4 5 ስለዚህ አንሰራችን ይሆናል ማለት ነው። ሼፕ ማለት እንችላለን። ኤስ ኤች ኤ ፒ መሆን ይችላል። እሺ አሁን ወደ ቀጣዩ ጥያቄ እንሄዳለን። እናነባለን። ይህን ካነበብን በኋላ ሰባተኛው ጥያቄ what is described as absurd assumption about reading according to the passage?
A. Reading does not require physical effort. B. All books are equally valuable. C. Ideas can be instantly absorbed and organized. D. Superior minds are easy to understand. Hmm, ኦኬ ስለዚህ መልሳችን የሚሆነው ሲ ነው የሚሆነው ማለት ነው። አይዲያስ ካን ቢ ኢንስታንትሊ አብሶርብድ ኤንድ ኦርጋናይዝድ። ምክንያቱም እዚህ ጋር ስንመጣ እዚህ ጋር without further trouble we can process, coordinate and assimilate all ideas and sensations rapidly offered to us by mind greater than our own የሚል ስላለ ማለት ነው። እሺ ስምንተኛው which of the ideas is used as evidence for your answer to question number 7? ስለዚህ አሁን ይህም ቢ ነው የምንወስደው ማለት ነው። ምክንያቱም ፎር ዊ ብሎ ነው የሚጀምረው እዚህ ጋር where is it? Yeah, for we are assuming that without further trouble we can process, coordinate and assimilate all ideas. Question number 9. Why does the author emphasize the act of reflection? A. To complete the reading process. B. To simplify the ideas encountered. C. To improve intellectual superiority. D. Make reading more enjoyable. So our answer is A. To complete reading process. አስረኛው ላይ ስንመጣ which of the following ideas is used as evidence for your answer to question number 9? ሚላን እዚህ ጋር B line 12 ማለት እንችላለን። reading without ridiculous ጀርሰን where is it? This one, reading without subsequent reflection is ridiculous. It is equally a proof of folly and vanity. So the next one is sentence correction. So ከ11ኛ እስከ 14ኛ ያሉት ጥያቄዎች ግራማቲካሊ ኢንኮሬክት ናቸው። ኮሬክት ዋን ትክክለኛውን ነው የምንመርጠው። የመጀመሪያው one of all time greatest player have recently retired from football. B. One of all time greatest players has recently retired from football. C. One of all time greatest player has recently retired from football. And one time, one of all time greatest player have recently retired from football. So the correct answer is going to be B ነው የሚሆነው። አንሰራችን one of all time greatest player has recently retired from football። ምክንያቱም when we use a grammar pattern of one of plus plural noun እችን እንጻፋት እዚህ ጋር ኖት ይህን ግራመር ፓተርን እየተጠቀምን ነው። one of plus plural noun. It must be followed by a singular verb. It must be followed by a singular verb. ለምንድን ነው ሲንጉላር ቨርብ የሚከተለው? ምክንያቱም ዘ ትሩ ሰብጀክት ኢዝ ዋን። ዘ ትሩ ሰብጀክት ዋን ነው። እዚጋ ዋን ኦፍ ብለን ፕሉራል ናውን ነው እየተጠቀምን ያለ ነው። እዚጋ ዋን ኦፍ ኦል ታይም ግሬተስት ፕሌየርስ ነው እያልን ያለ ነው። ግን እዚጋ ሀዝን ነው መጠቀም ያለብን። ለምን? ምክንያቱም ዘ ትሩ ሰብጀክት ኦፍ ሴንተንስ ኢዝ ዋን። እዚህ ጂ ፔየርስ የምትለው ሁሉም ላይ ፔየርስ 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 ነው የሚለው። አይ ቲንክ ኢት ኢዝ ታይፖ ፕሌየርስ ለማለት ነው። ሶ ኢትስ ኦኬ። መልሳችን ቢ ነው የሚሆነው። አስራ ሁለተኛው if you will not feel well
you would better go to clinic. If you are not feeling well, you better go to clinic. If you are not feeling well, you better go clinic, cat clinic. If you will not feel well, you better go to clinic. If you are not feeling well, you would better go to clinic. So our answer is going to be D. ለምንድን ነው ዲ የሚሆነው? ኮንዲሽናል ክሎዝ ነው እየተጠቀምን ያለ ነው እዚህ ጋር። ኮንዲሽናል ክሎዛችን ላይ ኮንዲሽናል ክሎዝ ኢፍ ዩ አር ናት ፊሊንግ ዌል የሚለው ፕሬዘንት ኮንቲኒስ ነው እየተጠቀመ ያለው እና ሜን ክሎዙ ደግሞ ዩዝስ ዩ ውድ ቤተር ኦር ዩ ሃድ ቤተር ፎሎድ ባይ ኤ ቤር ኢንፊኒቲቭ ቨርብ ጎ ስለተጠቀመ ማለት ነው። አሁን ፕሬዘንት ኮንቲኒስ ፕላስ ቤር ኢንፊኒቲቭ ቨርብ ነው እየተጠቀምን ያለ ነው። ስለዚህ ኢፍ ዩ አር ናት ፊሊንግ ዌል አለን። ከዛ በኋላ ዩ ሃድ ቤተር ጎ ቱ ክሊኒክ እንላለን ማለት ነው። አሁን የመጀመሪያው ፕሬዘንት ኮንቲኒስ እየተጠቀመ አይደለም፣ እዚህ ጋር ተጠቅሟል። ግን እዚህ ጋር ጋት ነው ያለው ጎ ነበረ፣ ቤር ኢንፊኒቲቭ ቨርብ ነበረ መጠቀም ያለበት። እዚህ ጋር ደግሞ ኮንዲሽናል ክሎዙ ፕሬዘንት ኮንቲኒስ እየተጠቀመ አይደለም። ሶ our answer is okay. 13ኛው their school take only 25 minutes on foot. Their school takes only 20 minutes on foot. Their school takes only 20 minutes on foot. Their school takes only 20 minutes on foot. So 20 is correct. I think it is C. Their school takes only 20 minutes on foot. አሁን እዚህ ጋር ዜር የሚለው ምንድነው? ፖሰሲቭ አድጀክቲቭ ነው። ናውናችን ነው ወይም ናውናችን እዚህ ጋር ስኩል ነው እዚህ ጋር ያለው። ዜር ስኩል ስንል ፖዚቲቭ ፖሰሲቭ አድጀክቲቭ ናውን የሚለውን ስኩል ሞዲፋይ እያደረገልን ነው። ኦፕሽን ኤ ታይፕ አለ። አሁን ዜር ስኩል አሁን ዜር እና ስኩልን በአንድ አጣምሮ ነው የያዛቸው which is incorrect። ቢ ደግሞ ኢንኮሬክትሊ ነው አሁን ዜርስ የሚል የተጠቀመው እና ዲ ደግሞ ዘር ነው ያለው ጭራሽ። ስለዚህ መልሳችን ሲ ይሆናል ማለት ነው። የ14ኛው I wanted to first take shower and then eat snack. I wanted first take shower and then eat snack. See, I wanted to first take shower and then eat snack. I wanted to first take shower and then eating snack. 14ኛው ኤ ነው የሚሆነው መልሳችን። I wanted to first take shower and then eat snack. Explanation. አሁንኛው ፕሮፐር ፓራላል ስትራክቸር ነው እየተከተለ ያለው። ኢንፊኒቲቭ ማርከር አለ እዚህ ጋር ቱ I wanted to first take shower and then eat snack. so እዚህ ጋር ቱዋችን ምንድነች? ኢንፊኒቲቭ ማርከር። አሁን እዚህ ጋር ቴክ እንወስዳለን፣ ፓስታ እናደርገውም ኢንፊኒቲቭ ፎርሙን እንወስዳለን ማለት ነው ቨርባችንን። ሌሎቹ እዚህ ጋር ኤት ነው ያለው፣ እዚህ ጋር ኤቲንግ ነው ያለው። እዚህ ጋር ደግሞ I wanted first take shower and then eat snack። እዚህ ጋር ደግሞ ምንም የለንም። መልሳችን ይሄ ነው። እሺ classification items. ከ15-18 ያሉት contains category of words of which one does not belong to the group. Choose a word. Okay. ግሩፕ ውስጥ የማይገባው የትኛው ነው? ስለዚህ እዚህ ጋር ሞኖጋሚ አለ፣ ፖሊጋሚ አለ፣ ፖሊጎት አለ፣ እዚህ ጋር ፖሊያንድሪ አለ። ስለዚህ መልሳችን ነው የሚሆነው ሲ ፖሊጎት። ፖሊጎት ማለት ብዙ ቋንቋ የሚናገር ሰው መልቲሊንጉዋል ፐርሰን ነው። ሌሎቹ ግን ስለ ጋብቻ ነው። ሞኖጋሚ፣ ፖሊጋሚ ምናምን የሜሬጅ ስትራክቸር ናቸው። 16ኛው ኤሌክሽን፣ ባለት ቦክስ፣ ሲግናል ቦክስ ነው ቮቲንግ። ከዚህ ውስጥ ኦድ የሆነው ሲግናል ቦክስ ነው። ለምንድን ነው አሁን ኤሌክሽን፣ ባለት ቦክስ፣ ቮቲንግ ከምርጫ ጋር የተያያዙ ናቸው። ግን አሁን ይህ ሲግናል ቦክስ የሚለው አንሪሌትድ ነው፣ ከነዚህ ከምርጫ ጋር አይገናኝም። 17ኛው ቲፕቶይንግ፣ ፍላይንግ፣ ስትሮሊንግ፣ ስትራይዲንግ። አሁን ቲፕቶይንግ፣ ስትሮሊንግ፣ ስትራይዲንግ አሁን ወክ ከማድረግ ጋር they are all type of walking። ግን አሁን ፍላይንግ የሚለው
ይሄኛው ግን ከመብረር ጋር ነው እንጂ ወክ ከማድረግ ጋር አያያዝም። ፍላይንግ የሚለውን በስምንተኛው ያች ሺፕ ቬሂክል ቦት እዚህ ጋር መልሳችን የሚሆነው ሲ ነው። ሌሎቹ ያች በባህር ላይ ነው፣ ሺፕን በባህር ላይ ነው፣ ቦትም በባህር ላይ ነው። ግን ቬሂክል ተሽከርካሪ በየብስ ወይም በደረቅ ምድር ላይ ነው የሚያገለግለን። ስለዚህ መልሳችን ሲ ይሆናል። ሌትስ ጎ ቱ አናሎጂ ከ19 እስከ 22 ያሉት በካፒታል ሌተር የተጻፉት እናነባለን። ከዛ በኋላ ሲሚላሪቲ ሪሌሽንሽፕ ዊዝ ጊቭን ወርድ እዚህ ጋር ሲሚላር ሪሌሽንሽፕ የሚሆን አድርገን እናያለን። አውቶሞቢል ጋራጅ ይላል ብላንክ ሃንገር እያለን አሁን አውቶሞቢል የት ነው የሚቀመጠው? ጋራጅ ነው የሚቀመጠው። ኤርፕሌን ደግሞ የት ነው የሚቀመጠው? ሃንገር ውስጥ። ኬ ሎካልን ብላንክ ኮምፒውተር እንላለን። አሁን ቁልፍ ምንድን ነው? ሴኩሪቲ ሜካኒዝም ነው። መክፈት ነው ስራው፣ መክፈት ወይም የሆነ ነገር አክሰስ ማድረግ። ኮምፒውተሩንም አክሰስ የምናደርገው ወይም ጀስት ሴኩሪቲ ፊቸሩን ፓስ የምናደርገው ምንድን ነው? በፓስወርድ። ኔክስት በርድ ነው፣ ላየን ነው። የት ነው? ወፍ በጎጆ ውስጥ ነው የሚኖረው። ዴን ደግሞ ላየን ደግሞ ዴን ውስጥ ነው የሚኖረው። ፊዚሽያን ሆስፒታል አለ፣ ብላንክ ደግሞ ስኩል አለ። ፊዚሽያን የት ነው የሚሰራው? ሆስፒታል ውስጥ። ቲቸር ደግሞ የት ነው የሚሰራው? ስኩል ውስጥ። ዚስ ሲኖኒምስ ነው ለማለት ጠየቅ ነው። ሞስት ኒርሊ ሲሚላር በጣም ተቀራራቢ የሆነ መልስ ነው የምንፈልገው። ፎኒ ለፎኒ ሞስት ተቀራራቢ የሆነ አንሰር። ፎኒ ማለት ጀስት ጄኒዊን ያልሆነ ነገር፣ ፌክ የሆነ ነገር ማለት ነው። ሌላው ጄኒዊን የሚለው እነዚህ አክቹዋሊ ናቸው፣ ኦፖዚት ናቸው። ስለዚህ መልሳችን ይሄ ነው። ሂውመረስ ማለት ስኪንግ፣ እዚህ ተጠቃማን አሚዚንግ ይልካል። አምስተኛው ቴፍት ነው። እዚህ ይሄ ቴፍት ነው የሚለው ስርቆት ነው፣ ከፎርክሎሪ የሚለው ጋር የሚጠጋገው። አሁን ደግሞ ተቃራኒ ቃላቶች ጋር እንሄዳለን። ሞስት ኒርሊ ኦፖዚት የሆነ ቃል ነው የምንፈልገው። የመጀመሪያው ፎንድሊ፣ እንደዚህ ተቃራኒ የሆነው ሄቲዩድ። ሲ ያው በቃ የሆነ ነገር እንደዚህ ለምሳሌ ቱ ዱ ሰምቲንግ ፎንድሊ ማለት ቱ ዱ ኢት ዊዝ አፌክሽን ኤንድ ላቭ እንደማለት ነው። እና ኢንቪንሲብል ደግሞ ማለት የኢንቪንሲብል ተቃራኒ ኮንከረብል። ኢንቪንሲብል ማለት ፓወርፉል ቱ ቢ ዲፊትድ ኦር ቱ ኦቨርካም ለማድረግ በጣም ከባድ ነው። ኮንከረብል ማለት ኮንከር መደረግ የሚችል ማለት ነው። ስለዚህ ኤግዛክት ኦፖዚት ነው። 28 ሰፖርዲኔት ኤግዛክት ኦፖዚታችን ሱፐሪየር። ሰፖርዲኔት ማለት ሎወር ራንክ ኦር ፖዚሽን ማለት ነው። ሱፐሪየር ማለት ደግሞ የበላይ ማለት ነው። ስለዚህ ይሆናል ማለት ነው። ቀጥሎ ሪዲንግ ኮምፕሬንሽን አለ። if you want transition from being an employee to an employer, the first step is to serve your current employer as you would wish to be served. Most successful employers study have risen through the ranks, relying on their ability to manage and direct others effectively by surprising the vices of employers. They started with no more opportunities than you have now. There are people in your community who could benefit from your skill and vice versa. For example, Mr. John Smith wants to sell his grocery store and start a movie theater, while someone else with a movie theater might want to trade for a grocery store. If you can connect these two individuals, you will serve both and earn a commission in the process. So I stand up here. In paragraph 2, the phrase two individuals refers to these two individuals. John Smith and the person in movie industry, the grocery store and the movie theater. Which one? መልሳችን ኤ ነው የሚሆነው። ጆን ስሚዝ
and the person in the movie industry. Uh, okay, so ሰላሳኛው what does the sentence most successful employers today have risen through the ranks relying on their ability to manage and direct others effectively by imply የሚያደርገው ምንድን ነው? Most successful employers have proven their leadership ability through their journey. ሰላሳ አንደኛ the main intent of the writer in the text is to imply that ምን imply ለማድረግ ነው የጻፈው? The transition from employee to employer does not require much effort except having the interest ይህ አይደለም። Smooth transition from being an employer to an employee is more of a matter of intensity than hard work ይህም አይደለም። Most successful employers are those who have achieved their dreams through trade-off ይህም አይደለም። መልሳችን ዲ ነው የሚሆነው ማለት ነው። There are steps that one needs to undergo in the transition from an employee to an employer የሚሆነው ነው ትክክለኛው መልስ 32ኛ according to the passage what does the word vices most likely denote? A. Deputies, strengths, weakness, ambitions. መልሳችን C. weakness. In business environment, a professional succeeds by practicing good management and suppressing flaws or weakness when vices and weakness analysis. So questions 33 to 35 are related to word substitution. Each question is followed by 4 alternatives. Choose the word which could be interchangeably used in the words written in bold and black. ለመጥ ጠቆር ብሎ የተጻፉትን ፊደላት ሰብስቲትዩት ወይም ኦልተርኔቲቭ ፈልጉላቸው። እሺ the man was killed in a car accident. His body was dragged from the burning wreckage of his car. wreckage የሚለው remains ስብርባሪ ቅሬታ ለማለት። Okay. Harvard is one of the most prestigious universities in the USA. prestigious የሚለው admired የሚለውን ተከለተለን። The government has just repealed the law segregating public facilities so that there will be no longer discrimination. አሁን እዚህ ጋር ማነው ደግሞ የተቀመጠው? repealed maybe repealed የሚለው ምንድነው? cancelled የሚለው እንላለን። ቀጣይ ማትስ ፓርቱን አብረን እንሰራለን። በክፍል 2 እንገናኝ። ላይክ ሼር ኤንድ ሰብስክራይብ። ሃቭ ኤ ግሬት ዴይ